አንድ ሰው በስሏል ወይም አልበሰለም ብሎ ለመፈረጅ የሚያሳያቸውን ባህሪዎች በማየት መረዳት ይቻላልና እነዚህን 10 ባህሪያት የሚያሳይ ከሆነ አንድ ሰው አልበሰለም ማለት ነውና አድማጮች ይሄንን ስትሰሙ ኖት እያያዛችሁ ጓደኛችሁንም ራሳችሁንም ተገመግሙበታላችሁ ማለት ነው። በአንደኛ ላይ ያለው ማቴሪያል ኖት እያያዛችሁ ስትል አብርሃም ነውና በመዝገብ ጀመረ እዚህ ከ10 ስንት እንዳገኘ ይነግረናል ላይ። አንደኛ ማቴሪያሊስት ናቸው። ምድራዊ ነገር ላይ ብቻ ነው፣ ቁሳዊ ናቸው። ትኩረታቸው እንዳለ ምድራዊ ነው። ከዛ ይዘለለ ረጅም ማሰብ አይችሉም። እና ሁለተኛ ደግሞ ርህራሄ ቢስ ናቸው። ሀዘን የሚባል ነገር አልፈጠረባቸውም። ለራሳቸው ጥቅም የሆን ነገር ከሆነ ከማድረግ ወደ ኋላ አይሉም። እነዚህ ነገሮች ሳይ ብዙ ጊዜ በእርዳታ ሰበብ ሀብታም የሆኑ ሰዎች አሉ። አሁን ሰሞኑ ኢሹ ነው ነበረ። በሶስተኛ ላይ ደግሞ ያለው ቀን ሙሉ ስለ ሰው ያወራሉ። ስለ ሌላኛው ሰዎች ክፋት ወይም ደግነትም ሊሆን ይችላል። ግን ጊዜያቸውን የሚያጠፉት ስለ ሰው በማውራት ብቻ ነው። አራተኛ ዘላቂ የሆነ ጓደኝነት የላቸውም። ይጠቅመኛል ብለው ወረተኞች ናቸው። ይጠቅመኛል ብለው ካሰቡት ሰዎች ጋር ብቻ የተወሰነ ጊዜ ይቆዩና ከዛ የተሻለ ሰው ያለ ከመሰላቸው አልፈው ይሄዳሉ ማለት ነው። በአምስተኛ ላይ ያለው ሁሌ ደስተኛ መስለው መታየት ይፈልጋሉ። ሀዘናቸውን ወይም ድካማቸውን ይደብቃሉ። ከቨር ያበጃሉ ለራሳቸው ቀድመው ማዘናቸውን ወይም መጎዳታቸውን እንድታቀባቸው አይፈልጉም። በስድስተኛ ላይ ደግሞ ፈራጅ ናቸው። ፈራጅ ሲባል ይሄ ባለባበስ በኑሮ ሁኔታ አሁን ቀደም አጋጠመኝ እንዳልኩ አይነት ነገር ሌላ ጊዜ ያነሳዋለሁ። እሱን ሰውን ባለባበሱና በሁኔታዎች በምታያቸው ነገሮች በምልከታ ብቻ በአይን ብቻ ሰዎችን መፍረድ። ሰባተኛ ትችት አይችሉም። አምነው ለሰሩበት ወይም አምነው ላደረጉት ነገር የሰዎችን ይሁንታ ይፈልጋሉ። አምነው ላደረጉት ነገር ሰዎች ጥሩ ነው፣ አሪፍ አድርገሃል፣ ጥሩ አድርገሃል እንዲሏቸው ይፈልጋሉ። በስምንተኛ ላይ ቅዱስ መባል፣ ጥሩ ሰው መባልን ይፈልጋሉ። ተጣልቻ ወይም ተሰዳድቤ አላቅም፣ በጣም ሰላማዊ ሰው ነኝ ብለው ነው ራሳቸውን የሚገልጹት። በዘጠነኛ ራሳቸውን መገምገም አይችሉም፣ ራሳቸውን አያውቁትም። ራሳቸውን የሚመዝኑት በሰዎች አይን ነው። ሰዎች ስለ እኔ ምን ያስብ፣ ጥሩ ሰው ነው ካለው ሰው ጥሩ ሰው ነኝ በቃ ብሎ ለራሱ ይደመድማል እንጂ ራሱን አይገመግምም። አስረኛ ረጅም ማሰብ ወይም ማቀድ አይችሉም። አላማቸው እቅዳቸው በጣም አጭር ነው የሚሆነውና እኔ ይሄንን አይቼ የበሰልኩ ሰው መሆኔን አረጋግጫለሁ። እናንተም እንግዲህ